توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. وعليكم السلام. بسم الله الرحمن الرحيم. እንደተለመደው ዛሬም ታላቁን ኸሊፋ ዑስማን ኢብኑ አፋንን እናወሳለን። ዛሬ በስፋት የምንመለከተው ዑስማን ኢብኑ አፋን በሳቸው የኺላፋ ዘመን ያስመዘገቧቸውን ፍቱሃቶች ወይም ድሎችን ይሆናል ኢንሻአላህ። ይሄ ደማቁ የእሳቸው የኺላፋ ዘመን ታሪክ አካል ነው። ይህንን የሚያነሱልን ሼኻችን ሼኽ መሐመድ ሐሰን ፈድል እንዲሁም ደግሞ ሼኽ አብዱሰላም አንዋር ተራ በተራ ይሆናል። ከሼኽ መሐመድ ሐሰን ፈድል እንጀምራለን ኢንሻአላህ። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. እንግዲህ ስለ ሶስተኛው ኸሊፋ ስለ ዑስማን ነው እየተነጋገርን ያለነው። አሁን የምንናገረው ስለ ፉቱሃታቸው ነው። ፉቱሃት ማለት ዲል ማለት ነው። በጦርነትና በትግል የሚገኙ አገሮች የካፊር ሀገር የነበሩ የጥላት ሀገር የነበሩን አገሮች መቆጣጠር ፈትህ ይባላል። እና እሳቸው እንግዲህ መጀመሪያ ዑመር አቡበክር በኢራቅ በኩል እና በሻም በኩል ጀምረው ነበረ። በኋላ ዑመር ደግሞ ኢራቅን አዳርሰዋል በነ ሰዕድ ብኑ አቢ ወቃስ መሪነት። በሻም ላይም ደግሞ እንግዲህ በአቡበክር ተጀምሮ በሳቸው ተጨርሷል። የርሙክ በሚባለው ዘመቻ ጊዜ እነ ሩም ያነ ቀይሶር ተስፋ ቆርጠው ሱሪያ ላይ ለቀው ሂደዋል። ግን ዑመር የሞቱ ጊዜ ዑስማን ሲተኩ የዑመርን ኃይል ሁሉ በዓለም ላይ ያሉ ሰው ሁሉ ስለሚያውቁ ዑመር ተሞተ፣ እኛ እንደገና ደግሞ ተጠናክረን አገራችንን እናስመልሳለን ብለው የተነሳሱ ሰዎች ነበሩ። በየአቅጣጫው በምስራቅም ቢሆን በሩም በኩልም ቢሆን እንደገና ተንቀሳቅሰን አገራችንን እናስመልሳለን ያሉ ነበሩ። ግን ዑስማን አላህ አገዛቸው። ለስላሳ ቢሆኑም ደግሞ በዚህ በኩል ጎበዝና ጠንካራ ስለሆኑ ብዙ ጠንካራዎች ወታደሮችም ስላሏቸው በኢራቅ በኩል ሰዒድ ብን አሲ የሚባል ሹመው ነበር። አቡ ሙሳ አሽዓሪም ነበሩ። በኋላ ቢሽሮትም ብዙ ጊዜ ሰርተዋል። ያ ደግሞ ወሊድ ኢብን ዑቅባ የሚባለው በእናት በኩል ይገናኛሉ ይባላል። በሌላ ነገር አንድ ጉድለት ቢኖረውም ጀግና ነበር ይላሉ። እና በእነዚህ ምክንያት በምስራቅ በኩል ብዙ ፉቱሃት አስገኝተዋል። እንትና አዘርባይጃን የሚባለው ሲጂስታን የሚባሉት እነ ኩራሳን የሚባሉት እነዚህ ነገሮች ሁሉ የተከፈቱት በሱ ነው ይላል ታሪኩ ማለት ነው። በሌላው በኩልም በእስከንደሪያም በኩል ያፈረሱ ሰዎች ነበሩ። አምር ብን ዓሲ ነበር የከፈተው ግብፅን። ግን በኋላ ዑመር የሞቱ ጊዜ እነዛም እንጠናከራለን ብለው ስለሞከሩ አምር ብን ዓሲም ተዋግቷል። በኋላ ደግሞ ያ አምርን ሽረው የሾሙት ሰው ነበረ። ደግሞ ያሳቸው ዘመድ ነው እንግዲህ ችግር የሚያመጣባቸው እሱ ነው የሚባለው። ያ ማን ነው? አብዱላህ ብን ሰዕድ ብን አቢ ሰርሕ ይባላል። እሱ ነው። በእሱም ተዋግቶ በሻም በኩል ደግሞ እነ ሙዓዊያ ያሉ በሩሞች ወደዚህ እንመጣለን እንደገና ሻም እንመልሳል ብለው ሲንቀሳቀሱ በእነዚህ ትግል አመካካይነት ብዙ ሀገር ተከፍቶላቸዋል ዑስማን ማለት ነው። እና በሱ ጊዜ ብዙ አገሮች ተይዘዋል፣ ተከፍተዋል። ይሄ በጣም ደስ የሚል ነው። ሙስሊም የተባለ ሁሉ እንደ ያለውን እንቅስቃሴ ቢከተል አንዱ መንግስት ሲሞት ያን ማስቀጠል ነው የሚገባው እንጂ መሳነፍ እንደገና መሸሽ
ያንን መውቀስ ያለፈውን መውቀስ ብቻ ሳይሆን በዛው ቀጥሎ እስልምናውን ማስቀጠል ትግሉም መቀጠል ነበር የሚገባው። ግን ከብዙ ጊዜ በኋላ መቼም አሁን የምናየው ሆኗል። የሙስሊም ነገር በዛው ቀጥሎ ቢሆን እስልምናው በጣም ኃይል ይኖረው ነበር። እንግዲህ ዑስማን ፉቱሃታቸው በየሁሉም ነው፣ በምስራቅም በምዕራብም ከፍተዋል። በባህርም ቢሆን በየብስም ቢሆን ብዙ ነገር ብዙ ሀገሮች እየተዋጉ ከፍተዋል ማለት ነው። ረዲየላሁ ዐንሁ ወአን ሷሐበት አጅመዒን። ሽክረን ሼኻችን ሼኽ መሐመድ ሐሰን አብዱሰላም። በተለይ ደግሞ ሻም አካባቢ የነበረውን ፈት ያክሉበታል ኢንሻአላህ። መርሐባ ብስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሐቢሂ ወመን ዋላህ። ዑስማን ብን አፋን ረዲየላሁ ተዓላ ዐንሁ እንግዲህ የተለያየ ከአንድ ከሰለጠነ መንግስት የሚጠበቅበትን ስርዓት ዘርግተዋል። ከዘረጓቸው ስርዓቶች አንዱ የግዛት ማስፋፋት ነው። በእርግጥ በእስላም ውስጥ ዙልም የለም። ይሄ ማስፋፋቱ ሰዎች ወደ ሐቅ እንዲገቡ ራሳቸው በዱንያም በአኺራም በእስልምና እምነት እንዲያድኑ ከማሰብ አንጻር አስፋፍቷል። ከነዚህ ማስፋፊያዎች መካከል ወደ ሻም አሁን በዘመናት ሶሪያ የሚባለው አካባቢ ሙአዊያ ብን አቢ ሱፊያን ካቲቡል ወህይ ወህይ ከሚጽፉ ሰሃቦች አንዱ ሙአዊያ ናቸው። የአቡ ሱፊያን ልጅ እዛ አካባቢ ያስተዳድሩ ነበረ። ቅድም ሸኸም እንደጠቀሱት ሙአዊያ ከጀግኖች ከፉቀሃዎች ሰሃባዎች ውስጥ አንዱ የሚቆጠሩ ናቸው እና አሁን እንደ እስላም ሲወሰድ መሪው አንድ ይሁን እንጂ ሁሉም የራሱን አስተዋጽኦ ነው የሚያደርገው። ከዚህ አንጻር ሙአዊያ የጠላቶች መደራጀት ወደ ሙስሊሙ አካባቢ መጠጋት ያሰጋቸው ነበር። ዑመርንም ይወተውቱ ነበር። የባህር ኃይል ይደራጅ፣ ባህርን ተሻግረን ጠላቶቻችን መግፋት አለብን። ምክንያቱም እነሱም ከዚህ ከአውሮፓ ወደ አረቡ ዓለም ዘልቀው መጥተው ነው እንጂ ግዛታቸው አልነበረም። እና ያ ነገር በተለይ ዑመር ይሄን አልፈቀዱም እና ሙአዊያ ደግሞ አልፈቀዱም ብለው አልተቃወሙም፣ አላፈነገጡም። እንደ አንድ ዓሊም እንደ አንድ ፈቂህ ትእዛዙን ተቀብለው ዝም አሉ። ግን ሀሳቡ ሁልጊዜ ያስጨንቃቸው ነበር። ደግሞ ዑመር ሲሞቱ የጠላት ወገን ዑመርን በጣም አይደለም ሰው ሸይጣንን ይፈራው ስለነበረ እሳቸው ሲሞቱ ቋመጡ። እነዚህ የጣሊያን ኃይሎች ሀያላን ነበሩ በሰዓቱ። የበለጠ ግዛታቸውን ወደ ሙስሊሙ ዓለም ያስጠጉ ሲመጡ ድጋሚ ጥያቄውን ለዑስማን አቀረቡ። ዑስማን መስፈርቶችን አስቀመጡና ፈቀዱላቸው። መስፈርቶችን በዑመር ጊዜ ጠይቀህ እንደከለከለ አውቃለሁ፣ ግን የበለጠ ቦታው ያለው የኖረው ሰው ደግሞ ያለውን ችግርና ጥቅም ጉዳት ስለሚያውቅ ያን አስበ ሳታስገድድ በተለይ ባለቤትህ ከፈቀደች በሚል ሂሳብ ፈቀዱላቸው። ያንን እንዲሄዱ ፈቀዱላቸው። በዛ የተነሳ ይሄን አደራጁና ሙአዊያም የተለያዩ ሹሞችን በመሾም ግዛታቸውን እያስፋፉ ይሄ ምንድነው ኡስጡል የሚባለው የባህር ኃይል በማደራጀት እሳቸውም አዋጅ ወጡና ሙአዊያ ሁላችሁም ተዘጋጁ፣ በፍላጎት ተዘጋጁ፣ ማንም የሚገደድ የለም ያው ከአሚር አልሙእሚኒን የመጣ ስለሆነ ብለው አደራጁላቸው። ተደራጁ። ይህንንም ዘመቻውንም ሐዲስም መነሻ አለው። የግዙ ጀይሹ ምንድነው የግዙ ጀይሹ ሙስሊሚን አልባህር የሚል ሐዲስ አለ። ፊ ሰሒህ ቡኻሪ ያለ ሐዲስ ነው። ያም የነሱ መሰረት ነው እና ያንን ተጓዙና የባህር ኃይል አደራጁ። ወደ አሁን አዘርባይጃን ቅድም እሳቸው የጠቀሱትን አርሜኒያ አካባቢ እንደውም በ2000 የሚቆጠሩ ሙስሊሞችን እዛ አስፍረው መስጂድ ሰርተው እስላም ሀገር እንዲሸጣሁንም አዘርባይጃን አካባቢ ቱርክ አካባቢ ወይም ይሄ ቁስጥንጥንያ አሁን ምንድነው ኢስታንቡል ነው የሚባለው አካባቢ ያንን ጊዜ ነው በዑስማን ዘመነ መንግስት ጊዜ የተከፈተና በሙስሊም ካርታ ስር የገባ የሆነው በሳቸው መሪነትና የእስላምን ቆዳ ስፋት የማስፋት ስራ ሰርተዋል። ሀታ ወደ ቆጵሮስ የሚባለው ቁስጥንጥንያ ነው ሸህ
እዛ አካባቢ ድረስ ሙስሊሞች ገብተው እንደውም ከቧት ነበረ። በኋላ በድርድር ነው የተወሰኑ ሰዓት ከከበቧቸው በኋላ እጅ ሰጥተው ያንን አካባቢ በሙስሊም መተዳደሪያ ስር እንዲገባ ያደረጉበት ሁኔታ ተፈጥሯል። በአጠቃላይ አሁን የዑስማን ብን አፋን መንግስት ኢኮኖሚውንም ልማቱንም ከማስፋፋት ጎን ለጎን ጀይሸል እስላምም እንዲደራጅ አልፎ የባህር ኃይል እስኪደራጅ ድረስ ያደረሱና እነዚህም ያንን ኃይላቸውን ደግሞ ተደግፈው ባህር ተሻግረው እስላምን እንዳልደረሰው አካባቢ ማድረሳቸውን ስናይ እኛ ወደኛ ስንመጣ ብቻ በእኛ ሆነች መስጊድ ዙሪያ ብቻ ታጥረን እነ ክልንዴ ናቸው ማለት ሳይሆን እንደ ዱዓቶች እንደ መሪዎችም ደግሞ የሆነ አስተሳሰብን ብቻ ይዘን አንዱን ምንደግፈው የሚደግፈንም ቡድን የበላይ ማድረግ ሳይሆን እስላም ሁሉንም መስፋፋት ስለሚፈልግ መሪ የሆነ ሰው ደግሞ አላማውና እቅዱ ልክ እንደ ዑስማን እና እንደ እሳቸው መሪዎች ተሻጋሪ እቅዶችና ሀሳቦችን ይዞ እስላም ላልደረሳቸው ሰዎች እንዲደርስ፣ ልማት ላልገባ ቦታ እንዲገባ፣ እንደዚሁም ደግሞ ሙስሊሞች በሄዱበት ቦታ ሁሉ በስነ ምግባራቸው የተመሰከረላቸው እንዲሆኑ ማስቻል የዑስማን አንድ ተግባራቸው ነው። እኛም የእሳቸውን ፈለግ እንከተል ከተባለ በዚህ መንገድ መጓዝ ያስፈልጋል የሚል ነው። ሹክራን ሁለቱንም ሼኾቻችን እናመሰግናለን። በተለይ ደግሞ ያው ሰዓታቸው ሳያልቅ በጊዜም ስለጨረሱ እናመሰግናለን። ለነበረን ቆይታ እናመሰግናለን። السلام عليكم ورحمة الله وبركاته. لجيل توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا. علم الشريعة تاج عز لابسه يشدو به ألقا سعدا وجلانا.